እንደምን ዋላችሁ። ዛሬ ባጭሩ ኢትዮጵያን ኮደር ኢኒሼቲቭ ላይ ሰው ሰርቲፋይድ ከሆነ በኋላ እንዴት የሰርቲፊኬቱ ላይ ያለውን ግላዊ መረጃ ማስተካከል ወይም አርቶት መስራት እንደሚችል ባጭሩ ለማሳየት ነው እንትን ያልኩት። እዚህ ጋር እንደምታዩት ኢትዮጵያን ኮደር ኢኒሼቲቭ በዚህ ሊንክ እንገባና የኮምፕሊት ያደረግናቸውንም ያላደረግናቸውንም ያው ሰርቲፋይድ ምን ነው የመጨረሻውን አሰስመንት ወስደን ያጠናቀቅናቸውን 60% እና ከዛ በላይ ያመጣነው ስለሆነ ለምሳሌ 4 ፕሮግራሞች ናቸው እዚህ ለኢትዮጵያን እንድንሰለጥን ስፖንሰርድ የሆነው። ከነዚህ ውስጥ ለምሳሌ ያጠናቀቅነውን አንዱን ክሊክ ባረገው እዚህ ጋር ይሄ ይታያቸዋል። ቀጥታ ፕሮግራም ውስጥ እንገባለን። ፕሮግራም ውስጥ እንገባ ቀጥታ ዲዩሪንግ ወይም ገና በስልጠና በመውሰድ ላይ ያለነው ያጠናቀቅናቸውንም ሁሉንም ያሳየናል። በዚህ መሰረት ለምሳሌ በእኔ ስም የተቀመጠው ሰርቲፊኬት ወይም ፕሮግራሞች እነዚህ ናቸው። ለምሳሌ ሁለቱን ጨርሻለሁ፣ እዚህ ጋር ያለውና እዚህ ከታች ያለውን። አንደኛው ደግሞ እዚህ ጋር አንድሮይድ ዴቨሎፐር ፋንዳሜንታል ደግሞ 97% ነው የሚለው። ቀጥታ አሁን እዚህ ጋር ጂኤፍ ይላል። እንግዲህ ጂኤፍ ማለት እንግዲህ ኦሬዲ ሰርቲፊኬቱን ኤዲት የምናደርግበት ቦታ ነው። ክሊክ ስናደርገው ፕሮፋይል ይመጣል። አውቶማቲካሊ ኦሬዲ ኤዲትድ የሆነ ፓርት ነው፣ ግን ዝም ብዬ አንድ ስፔሊንግ ብቻ ቀይሬ አሳያችኋለሁ። ለምሳሌ ጌትዬ የሚለውን እዚህ ጋር ቲአይ አደርገዋለሁ። ቲአይ ሳደርገው አውቶማቲካሊ ሴቭ ዘ ቼንጅ የምትል ትመጣለች። ክሊክ አደርጋለሁ። እዚህ ጋር እንደምታዩት ዩዘር ኢንፎርሜሽን ቼንጅድ ሰክሰስፉሊ ይላል። አሁን ቀጥታ ይሄን ዘግተን ስንወጣ ሰርቲፊኬቱ በተሻሻለው መንገድ እንትን ይላል። አሁን አንዳንዶቻችን ላይ ያያዩት የአያትም ስም የለም። አንዳንድ ላይ ደግሞ የመጀመሪያ ፊደሎች ላይ ብዙ ጊዜ ፕሮፐር ናውኖች ካፒታል ሌተር መሆን እንዳለባቸው መቼስ ሁላችንም እናውቃለን። ስለዚህ እሱን ሁሉ ኤዲት ማድረግና መጨረሻ ላይ ሴቭ ዘ ቼንጅ ብለን ስንወጣ ቀጥታ ይመጣል ማለት ነው። አሁን ደግሜ ስገባ ኢ የሆነው አይ ሆኖ አገኘዋለሁ ማለት ነው። ለምሳሌ እዚህ ጋር እንግባ። በዚህ ቀጥታ ለምሳሌ መጀመሪያ ያጠናቀቅኩት የነበረው ዳታ ሳይንስ ፋንዳሜንታልስ ነው። ለምሳሌ እሱን ሆኗል የሚለውን እንዲህ ፕሮግራም ላይ ክሊክ እናደርጋለን። ቀጥታ ፕሮግራም ላይ ስንል ይሄ ይሆናል። ስለዚህ እሱን ክሊክ ስናደርገው እንደምታዩት ግራጁዌትድ ሆነሃል ነው የሚለው። ስለዚህ አሁን ለምሳሌ እዚህ ጋር ግራጁዌት ነው የምትለው አለች። ክሊክ ስናደርግ አሁን ሰርቲፊኬቱን የማየት እድል አለን። አሁን እያያችሁት እዚህ ጋር የነበረው አይሆናል ማለት ነው። በዚህ መልኩ ሁላችሁም ማስተካከል ትችላላችሁ። ሚስ ማድረግ የሌለባችሁ ነገር ይሄ ሰርቲፊኬት ፎቶ የለውም። ፎቶ ስለሌለው ቢያንስ እስከ አያት መጻፉ ይሄን ሰርቲፊኬት ለዘላለሙ እናንተ እንዲሆን ያደርገዋል ማለት ነው። ቢወድቅ እንኳን ተመሳሳይ ስም ያላቸው ከ130 ሚሊዮን ኢትዮጵያን ተመሳሳይ እስከ አባት ስም ተመሳሳይ ያለው ሰው ራሱ የኔ ነው ብሎ ክሌም ቢያደርግ ራሱ መብቱ እንዳይሆን ማለት ነው። ይሄ ነው በአጠቃላይ። ሁላችሁም በዚህ መሰረት ታስተካክላላችሁ ብዬ አስባለሁ። መልካም ቀን ይሁንልን። መልካም ስራ ሰዓት ይሁንልን። ቻው።